ሰላም ሰላም ፋሚሊ እንዴት ናችሁ? እንግዲህ ቃል በገባሁት መሰረት እንግዲህ ዛሬ ሶስት በጣም ቀላል ኢቨንት እንድትበሉ የሚያደርጋችሁን ነገር ነው የምነግራችሁ ማለት ነው። እና ከመጀመሪያው ስንጀምር እኔ ሞክሬው የሰራልኝን መንገድ ነው የምነግራችሁ። በደንብ ይሰራል 100% ማለት ነው። ምንም ያለምንም ሉዝ ነው ዊን ማድረግ የቻልኩት ይህን ኢቨንት ማለት ነው። እና ከዚህ በፊት በጣም ይከብደኝ ነበረ። በጣም እንትን ይለኝ ነበረ ሁላ ማልጮተው በቃ ማልሞክረው በቃ እንደምሸነፍ ስለማቅ ሁላ አልሞክረውም ነበር። እና አሁን ግን የተረዳሁትን ነገር ልንገራችሁ። የመጀመሪያው ነገር ታይር መውረድ ነው። ምክንያቱም ታይር በጣም መውረድ አለባችሁ። ቢያንስ እስከ 10 ምናምን ከወረዳችሁ ይበቃል። ምክንያቱም ታይር 5 6 2 ምናምን ያሉ ፕሌየሮች በጣም ጎበዝ ናቸው እና አንድ ጨዋታ ብታሸንፉ አንድ ትሸነፋላችሁ ምናምን በቃ በጣም ይከብዳችኋል። ስለዚህ ታየር 10 ድረስ ብትወርዱ ያው ከለማጆች ጋር የማስገባት ቻንሱ በጣም ከፍ ያለ ነው። ስለዚህ የመጀመሪያው ነገር ታየር መቀነስ ነው ማለት ነው። እና ሁለተኛው ነገር ደግሞ ቲም ሰሌክሽን ሲሆን ነው። ይሄ ደግሞ ቲም ሰሌክት አድርጋችሁ የምትገቡበት ነገር ሲሆን አሪፍ ቲም መምረጥ። እኔ አሁን እንድመርጡ ሪኮመንድ የማደርጋችሁ የመጀመሪያው አሪፍ ተከላካይ የሚይዝ ቲም። አሁን ለምሳሌ በቃ ረጃጅም ተከላካይ አሁን እነ ቫን ዳይክ ምናምን የሚይዝ አሁን ሊቨርፑል ከመጣ ሊቨርፑልን ነው መምረጥ ያለባችሁ። ምክንያቱም ረጃጅም ተከላካዮች አሉት እና ደግሞ አሪፍ አጥቂዎች አሉት እና እንደዚህ አይነት ቲሞችን መምረጥ ይኖርባችኋል ማለት ነው። ሌላና ሶስተኛው እና የመጨረሻው ነገር ደግሞ ፖዚሽን አያያዛችሁ ነው። አሁን ፖዚሽን በደንብ ይዛችሁ ካልተጫወታችሁ አንደኛ ነገር ተጫዋቾቻችሁ ቶሎ ነው የሚደክሙት። ቶሎ በቃ በደንብ ኳስ መያዝ ያቅታችኋል። ቶሎ ስትይዙ ምናምን ቶሎ ይቀማሉ ምናምን ያ ነገር እንትን ይልባችኋል ማለት ነው። ሁለተኛው ደግሞ ጎል በቃ በጣም ማስቆጠር ያቅታችኋል። በቃ ወደ እነሱ የጎል እንትን በቃ መሄድ ብላ ያቅታችኋል። በቃ ዝም ብሎ ነው የሚሞከርባችሁ ምናምን እና እነዚህን ሶስት ነገሮች አስተካክላችሁ ሞክሯቸው። በደንብ ይሰሩላችኋል። ለእኔ ምክንያቱም ለእኔ በደንብ ነው ይሰራልኝ። እና ያው ሌሎችን ቪዲዮዎች ከዚህ በኋላ ስለምለቅ ስለ ተጫዋች አሞላል እንዴት መሙላት እንዳለባችሁ ምናምን እንዳያመልጣችሁ ሰብስክራይብ እያደረጋችሁ ቪዲዮን ላይክ አድርጉት። መልካም ቀን